ዛሬ የምናተኩረው በቤት ውስጥ ውበት ላይ ሲሆን የምናቀርብላችሁ የአንድ የሴት ልጅ መኝታ ክፍል ነው የሚሆነው። እንደምትመለከቱት መጋረጃችንን መስቀል ጀምረናል። እዚህ ቤት ላይ የተጠቀምነው መጋረጃዎች አንድ ስስና አንድ ድራቢ አድርገን ነው የተጠቀምነው። ስሱን የተጠቀምነው ነጭ ነው፣ ምንም አይነት ቴክስቸር የሌለው ሙሉ ነጭ የሆነ መጋረጃ ነው የተጠቀምነው። ምክንያቱም ቤቱ ትንሽ ቀለል ማለትና የሞደርን አይነት ስሜት ስላለው ከባባድ ከለሮችን አልተጠቀምንም። ወደ ድራቢው ስንመጣ ደግሞ ቤት ውስጥ የተጠቀምናቸው ከለሮች አብዛኛውን ነገር ቡኒ ነገርን እየተጠቀምን የሰራ ነው። ስለዚህ መጋረጃውም ቡኒ አይነት ወደ ቡኒ የሚቀርብ አይነት ከለር ነው የተጠቀምነው። እንደምታዩት ጨርቁ ደግሞ ከፋይ የምንለው አይነት ጨርቅ ስለሆነ ለመጋረጃነት ስንጠቀመው ውርድ የማለት ስሜትና ለቤቱ ደግሞ ተጨማሪ ውበትን ይሰጠዋል ማለት ነው። በጣም የሚያምር ስሜት ነው ያለው ከላይ ወርታች ሲወርድ። በመቀጠል ደግሞ ሌሎች የቤቱን እቃዎች አስገብተን ምን እንደሚመስል እናያለን። አብራችሁን ሁኑ። እሷን ሀሳብና ፍላጎት ባማከለ መልኩ መኝታ ቤቷን ሰርተን ጨርሰናል። አሁን ደግሞ አልጋዋንና የተለያዩ እቃዎቿን እያስገባን እንዴት አድርገን እንደምናስተካክለው አብረን እናያለን። አብራችሁን ቆዩ። አልጋችን የተጠቀምነው ምንድነው? ራስጌው 2.50 ነው። ዋናው አልጋው ፍራሹ የሚያልፍበት ፓርት ደግሞ 1.50 ነው ማለት ነው። ቤቱም ደግሞ ሰፋ ያለ ስለሆነ ቤቱን ያዝ እንዲያደርግልን ሰፊ የሆነ ሄድቦርድ ወይም ራስጌ ያስገብተንለታል ማለት ነው። እንደምትመለከቱት አልጋችንን አስተካክለን ጨርሰናል። ቅድም እንዳስረዳዋችሁ አልጋችንን ሰፋ አድርገን የተጠቀምነው 2.50 ነው ጎኑ ስፋቱ። የዋናው አልጋ ፍራሽ የሚያልፍበት ግን 1.50 አድርገን የተጠቀምነው። እንደምታዩት የናይት ስታንዶቹ ወይም ኮሜዲና ብለን የምንጠራው በሁለት ሳይድ አድርገንላታል። በሁለቱም ሳይድ መሳቢያ ያለው ሲሆን የተለያዩ ነገሮችን ለማስቀመጥ የሚጠቅማት ነው የሚሆነው። ሲቀጥል ደግሞ እንደምታዩት እዚህ ጋር የተጠቀምነው ቡኒ ቴክስቸር በግርጌውን በኩል ያለው ቡኒ ቴክስቸር ከቤቱ ከአንዳንድ ከተጠቀምናቸው እቃዎች ጋር አብሮ አንድ ላይ ማች እንዲያደርግልን አድርገን ያደረግነው። እነዚህም ደግሞ ላምፖች፣ የራስጌ መብራቶች ከዋናው ሴንትራል ላይት ጋር በከለር ማች እንዲያደርጉ አድርገን ከአልጋውም ጋር ደግሞ ቆንጆ የሆነ ኮምቢኔሽን እንዲፈጥር አድርጎልናል። እችኛውም ትንሽ ፕላንት በሲሚንቶ የምትሰራው እዚሁ ሀገር የምትሰራ ናት። እሷንም እንደ ዲኮሬሽን አድርገን እዚህ ክፍል ውስጥ ጠቅመናታል ማለት ነው። ድሬሲንግ ቴብሉ ይሄን ይመስላል። ይሄን ድሬሲንግ ቴብል ስንሰራ ምን አስበን የሰራ ነው? አንደኛ ተለቅ ሰፋ ያለ ነገር እንዲሆን ፈልገናል፣ ብዙ ነገሮችን እንዲይዝልን። ስለዚህ እዚህ ጋር እንደምትመለከቱት 6 መሳቢያ እንዲይዝልን አድርገን የሰራ ነው። እነዚህ መሳቢያዎች ለተለያዩ አገልግሎቶች የምናውላቸው ይሆናል። ሲቀጥል ደግሞ መስታወቱን ሰፋ አድርገን የሰራ ነው። ፕላስ ዳርዳሩ ላይ ላይቶች አድርገንበታል። ላይቶቹን ያደረግንበት ምክንያት ምንድነው? ላይቱ የቤቱ ላይት ያሉት በግራና በቀኝ በኩል ስለሆኑ በጣም ብርሃን ስለሚበዛ እዚህ አካባቢ ላይ ፊት መስታወት አይቶ ለመጠቀም አይመችም። ስለዚህ እነዚህ ላይቶች ቀጥታ በቀንም በሆነ በማታ ጊዜ ስንጠቀመው ላይቶቹ ቀጥታ ፊት ለፊት ፊታችን ላይ ስለሚያበሩ እንደፈለግን ሆነን መስታወቱን መጠቀም እንችላለን ማለት ነው፣ ቆንጆ ብርሃን ስለምናገኝ።
እንግዲህ ተመልካቾቻችን የማጥኛ ዴስኩን እንደዚህ አስተካክለን ጨርሰናል። ይሄንን ሁለት ተደራራቢ ያደረግንበት ምክንያት ትንሽ ስፔሷ እዚህ ጋር ያለችን ትንሽዬ ስለሆነች ብዙ ስፔስ ለመደርደሪያ ምንም ስለማናገኝ ራሱ አንድ ላይ ማጥኛውንና መደርደሪያውን አንድ ላይ አድርገን ይሄን ለመጻፍ መደርደሪያና የተለያዩ ነገሮች ለማስቀመጫ ይሆናታል። የታችኛውን ደግሞ ስታጠና ደብተሯንም ላፕቶፕም ኤኒቲንግ እዚህ ጋር አድርጋ እንድታነብበት አድርገን አስበን የሰራ ነው።